ማኑ የራፕ ጦርነት ተቀስቅሷል እንግዲህ እንደሚታወቀው ልጅ ሚካኤል አልበሙን ለቋል በአልበሙ ላይም ምን አርግ ነው የሚሉን ነጋሺ ሲል ቴዲዮና አሌክስ ንጉስን ነቆር አርጎ ነበር ናርጉ ነው የሚልን ጋሺ ታዲያ አሌክስ ንጉስም ዝም አላለም ወዲያውኑ ምላሽ ሰጥቷል ይህ የሂፕ ሆፕ ጦርነት እንግዲህ ተጀመረው ከ10 ዓመት በፊት ልጅ ሚካኤል አራዳ ለአራዳ የሚለውን ሙዚቃ ከሰራ በኋላ ሲሆን ከዛ በመቀጠልም በየጊዜው ከባድ ፉክክር የነበረ ሲሆን ባሳለፍነው ሳምንት ደግሞ ልጅ ሚካኤል አራተኛ አልበሙን ለአድማጭ አድርሷል በዛ አልበም ላይም እነ አሌክስ ንጉስን ምን አርጉ ነው የሚሉን ጋሽዬ ሲል ዲስ ያደርጋል በመቀጠልም እንደዚህ አይነት ዜማማ ከሆነ በቀን 10 አይነት እሰራ ነበር በማለት ቴዲዮና አሌክስ ንጉስን ያጣጣላቸዋል እንግዲህ ዋናው ጨዋታ የሚጀመረው እዚህ ጋር ነው ብድሩን የማይመልስ ወንድ አይወለድ እንደሚባለው አሌክስ ንጉስን ተሰደብ ያልቀርም በማለት ኳኳ የተሰኘ ሙዚቃ ይለቃል ሙዚቃውን ሲጀምር እንግዲህ የሰንደሉ ታሪክ ትዝ አለኝ ይላል ሰንደል ተለኩሶ እስኪያልቅ ድረስ አንድ አይነት ሽታ ነው ያለው እዚያም እንደዛው ነው የሰንደሉ ታሪክ ትዝ አለኝ ሰንደል ተለኩሶ እስከሚያልቅ አንድ አይነት ሽታ ነው ያለው ሲል የልጅ ሚካኤል ሁሉም ስራዎች ተመሳሳይ ናቸው ሲል ከሰንደል ጋር ልጅ ሚካኤልን ያነጻጽረዋል ቀጠል ያረግና ደግሞ ሙሽራ ናቸው ጋሼ ባልሰጥ ምላሼ ሚዞቹ አላርፍ ቢሉ ያው ነሻሼ ሙሽራ ናቸው ብለን ጋሼ ላልሰጥ ምላሼ ሚዜዎቹም አላርፍ ቢሉ ያው ነሻሼ ሲል በልጅ ሚካኤል አልበም ላይ አብረውት የሰሩትን ቢሊንግና ኤምሲ ሲያምረኝን ተናግሯቸዋል በዚህ ብቻ አላበቃም እንግዲህ አሁን ወዳጆቼ ብለ የሰበሰብካቸው እኔ ነፍስ ይማር ብዬ የተውኳቸው ናቸው አሁን ወዳጆቼ ብለ የሰበሰብካቸው እኔ ነፍስ ይማርልን ብዬ የተውኳቸው ናቸው ሲል ይሰማል ይህም እንግዲህ ለቢሊንግና ኤምሲ ሲያምረኝ ሲሆን ከዚህ በፊት ከአሌክስ ንጉስ ጋር ወዳጆቼ ነበሩና አብረውም ስራ ሲሰሩ የነበረ ቢሆንም በመካከላቸው አለመግባባት ተፈጥሮ መጣላታቸውን ተከትሎ የመጣላቸው መልእክት ነው አሌክስም ቀጠል ያረግና ዜማ ነው የተባለ በቀን 10 የተባለ አፈመስኩት የተባለ ለዚህ ነው ለየት ያለው ሴት አለ ይለናል ዜማ ነው የተባለ በቀን 10 የተባለ ይህም እንግዲህ ልጅ ሚካኤል ዜማ በሚለው ሙዚቃው ላይ እንዲህ አይነት ዜማማ ከሆነ በቀን 10 አይነት እሰራ ነበር ላለው ቀጥተኛ መልስ ይመስላል እንዲህ ያለ ዜማማ ከሆነ በቀን 10 አይነት እሰራ ነበር ታዲያ ጦርነቱ በዚህ አላበቃ በዚህ ስራ ውስጥ ዲስ የተደረገው ቢሊንግ የራሱን ስራ ይዞ እየመጣ እንደሆነ ተናግሯል እንዲሁም በዚህ ጦርነት ውስጥ ዋንኛ ተሳታፊ ነው የሚባለው ቴዲዮም በቅርቡ የራሱን ስራ እንደሚለቅ ይጠበቃል እናንተስ የትኛው የሙዚቃ ስራ ተመቻችሁ አሌክስ ንጉስ ወይስ ልጅ ሚካኤል ሐሳባችሁን ኮሜንት ላይ አጋሩ በየጊዜው የመዝናኛ መረጃዎች በፍጥነት እንዲደርሳችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ